እኔ የተወለድኩት ትግራይ ክፍለ ሀገር በተንቤን አውራጃ ነው። ከዛም የቤተ ክህነት ትምህርት ማለት የዲቁና ከጨረስኩ በኋላ በቤተሰቦቼ አካባቢ ቅዳሴ ትምህርት ጨርሼ ቅዳሴ ጀመርኩ። ከዛም ወደ መቀሌ በመምጣት እዛ ቆየሁ። ፍሬው በልጅነቱ ያው እዚህ ግቢ ውስጥ እንደሚኖሩ ከጥላሁን ገሰሰ ጋር እዚህ ግቢ ይኖሩ ነበር። የ14 ዓመት ልጅ ሆኖ ነው ጊዮርጊስ ቤተክርስቲያን ይቀድስ ነበር ከሀገሩ እንደመጣ እና በ1947 ዓመተ ምህረት ነው ሀገር ፍቅር ጆይን ያደረገው። በየቦታው ዘቁሌ አግበ መነወ እንደዚህ እየተዋወርን ነበር የምንማረው። ጥሩ መምህር አሉ የግዕዝ ትምህርት የሚያስተምሩ እየፈለግን ነበር የምንማረው እና በጣም የምንወደው ሰው ነበር። ትምህርት ቤት ዘመናዊ ትምህርት ቤት የለም በወቅቱ ያው የፈለገ ህይወት ብቻ ነው ትምህርት የነበረና ከዛ ነው እንግዲህ ከተንቤን ቆላ ተንቤን አካባቢ ነው ያደግ ነው። ድምፁ ልዩ ነው፣ ትምህርቱም ልዩ ነው። በግዕዝ ትምህርት እና ታዋቂ ሆነ። በቃ ቀድሞ ታዋቂ ሆነ ገና በልጅነቱ። ከዛ በኋላ እሱ ቀድሞ ትምህርቱም ጨርሷል። ወደ መቀሌ ሄደ። ተወራሪ ዮሐንስ የሚባሉ የወረዳ ገዢ ነበሩ። እሳቸው ናቸው የወሰዱት ነው የሚባለው። በመቀሌ ለ3 ዓመታት እዛ ቆየሁ። የምቀድሰውም ተክለ ሃይማኖት ቤተክርስቲያን ነበር እና ከዛ በኋላ ብዙ ጓደኞችም ወደ አዲስ አበባ የመጡ አሉ መሳቸው አካባቢ እና ሬዲዮን በዛን ጊዜ እንዳሁኑ ዘፈን ብቻ ሳይሆን አብዛኛው የሚበዛው ይሄ መንፈሳዊ መዝሙር የቤተ ክህነት አካባቢ ነበር እና አዳምጥ ነበር። ታዲያ እዛም እንዳለው መንፈሳዊ ትምህርት ቤት ገብቼ ይሄ የውጭ ሀገር ትምህርት ማለት ከአማርኛችን ውጭ በሆነው ትምህርት እስከ 4ኛ ክፍል አስተማሩኝ። ከዛ ያን ነገር ሰማስል ነበር ወደ አዲስ አበባ እንድመጣ ሆነ። አዲስ አበባም ከመጣሁ በኋላ ጓደኞቼ ጋር ነበር ያረፍኩት ወደ ቀበና አካባቢ። ይሄ ድምጽ በሬዲዮ የሚተላለፈው ከኔ ጋር ተመሳሳይ ስለነበረ ሟቹ ተሾመ ሀብተ ማርያምንና አቶ ኢዮል ዮሐንስን አስታውሳለሁ። በዛን ጊዜ ነበራቸው ድምጽ። በዛ አካባቢ አገር ፍቅር ፈተና ወሰድኩ። እንዳሁኑ ችግር አልነበረም። ክራይቴሪያ ምናምን የለም። ጥሩ ድምጽ ካለ ምንም ችግር አልነበረም እና በእውነት በጥሩ እንክብካቤ አለቃ አቶ ኢዮል በዛን ጊዜ የነበሩት ተቀበለው ማንኛውም ነገር ዝግጅት እንዲዘጋጅልኝ ተደርጎ እንደውም ደሞዝ 30 ብር አለኝ። ምግብ መኝታ ከቲያትር ቤቱ ነው። እንደውም እንክብካቤ ጠባቂዎቹም ሁሉ አሉ፣ ደሞዙም ሁሉ አሉ፣ እንደ ዘበኛም ሁሉ አለ። ከዛ ጓደኛዬ ጥላሁን ገሰሰ ወዲያው መጣ። እንግዲህ እኔ ብቻ ግቢ ውስጥ ከመወረቅ እንደገና ሁለት ሆነና በዚህ ምክንያት ነው እንግዲህ እኔ መጣጥ እስከዚህ ድረስ ነው። ከዛ እንግዲህ ወደዚህ ወደ ሙዚቃ ዓለም ገባሁ ማለት ነው።